ከዚህ በኋላ ታላቁ ነብይ ደምሳሽ ብላችሁ ልትጠሩኝ እጠይቃለሁ። በቃ አምላክ ስም እንግዲህ በ18 ዓመት ውስጥ ነው አንድ እድገት ያደረኩት ማለት ነው። በረከቱ በእናንተ I was a lady. Yeah, come here. So you want to tell me you were a lady before you were a man? Yeah, I have 4 child there. It's good of letting you go there. What's up? Yeah. So you are a lady. You were a lady before you became a man. Yeah, before. You know, the human being is created. እሺ እናመሰግናለን። በጣም አዳምጠነዋል። ፍቅር ሲዝም ማለት ነው። እንደው ምን አይነት ሰው ነህ አንተ? ቆይ ይህን ህዝብ በኑሮ ውድነት የፈዘዘ ናላችን እንደዚህ የተሽከረከረብን አንተ ደግሞ እያልክ ኢትዮጵያን፣ አዲስ አበባን፣ ፊንፊኔ ተሽከርክረ ኬንያ ናይሮቢ ገባሃል። ዱላ ይዘህ ትንቀሳቀሳለህ። ጭራሽ ማለት ነው የሰው ልጅ 3 ጊዜ ነው የሚፈጠረው። መጀመሪያ ወንድ ሆነን ናይጄሪያ ኦር አልጄሪያ እንፈጠራለን ትለናለህ። ሁለተኛ ደግሞ ወይ ሴት ወይ ወንድ ሆነን ነው የምንፈጠረው ትላለህ። በመጨረሻ ወደ እንስሳት ሆነን እንመጣለን። እኔ የምለው ምን አይነት እብደት ነው ይሄ? ምን አይነት እብደት ነው? ግማሹ በቲክቶክ ይዘባረቅብናል የተለያዩ ጉዳዮችን ማለት ነው። አንተ ደግሞ ጭራሽ ይባስ ብለህ ማለት ነው ዱላና ከዛ ትላለህ። እጅ ምንድን ነው? እኔ በጣም ግራ ይገባኝ ፍሬንዶች፣ ጋይስ በጣም ግራ ይገባኝ ነገር እጁ ምንድን ነው? እሱ እንዲህ ይላል ሲናገር ማለት ነው። ኢትዮጵያን አመሰ። አሁን ወደ ኬንያ ናይሮቢ። ምንድን የእምነትህ ዶክትሪን ምንድን ነው? እስኪ ንገረን እስኪ። በጣም የሚገርም እኮ ነው። አጃኢብ የሆነ ጀለቢያ እዚህ ጋር ትለብሳለህ። የሆነ ዱላ እንደዚህ ክንፍ የሚመስል ነገር አለ። ክንፍ እንደው የአባቴ አምላክ እኔ ብዬ አልናገርም ነገሩ። ስለዚህ ፍቅር ሲዝም ምንድን ነው ችግሩ? ደግሞ አሁን ሰሞኑን በቲክቶክ ላይ እንዲህ የተራገበ ነው ያለው። ዶክተር አብይ ትላለህ፣ ገለመሌ ትላለህ። እንዲህ እያደረጉኝ ነው በመንግስት ባንክ ቤት ተይዤ ገለመሌ። ኧረ በስመ አብ። ግን ወንድ ነህ። ይሄ ክሬሽንህ ማለት ነው በጣም አደንቃለሁ። ፍቅር ሲዝም ንፍሮ ስላለ እነሱ ማንጋጋት ብቻ ነው ያንተ ስራ ማለት ነው። ኬንያ ሀገር አሁን ገባህ። ከዛ በኋላ የት እንደምትሄድ ደግሞ አናውቅም። ፍቅር ሲዝም እንዴ በጣም ስትናገራት እንደዚህ የምትላት ነገር ደግሞ እቺ ይሄ ምንድነው ስሙ ዩኒክ አቴንሽን ይሄ ክሬት በጣም ትመችኛለህ። ባዶ እግርህን ምናምን ስትሄድ ግን አንዳንድ ጊዜ ትንሽ ከባድ ነው። ኬንያ ሀገር ደግሞ እሾክ ወይም ድንጋይ ሊኖር ይችላል። በሰው ሀገር አንተ መጎዳት የለብህም። ፍቅር ሲዝም ና ተመልሰህ ወደ አዲስ አበባ ቶሎ ብለህ ተመልሰህ ና። ብዙዎች ሰዎች እየጠበቁ ነው ያሉት ፍቅር ሲዝም። ስለዚህ ሰሞኑን በቲክቶክ ይሄን ህዝብ እያራወቅከው ነው። የምሰጠን አሳይመንት የምሰጠው ሀሳብ በኑሮ በምኑ ናላችሁ እንደዚህ ሲሆን አንተ ደግሞ መተየባሰኛ ላይ እና ፍቅር ሲዝም አይ ሪሊ እኔ ዶክትሪንህን እምነትህን የሰው ልጅ 3 ጊዜ ይፈጠራል ትላለህ። ምናልባት ወይ ኮንጎ ተፈጥረሃል ትላለህ። ሰዎችን ሴት ልትሆን ትችላለህ፣ በወንድ ደግሞ ትፈጠራለህ፣ መጨረሻ ላይ እንስሳት ትሆናለህ። እኔ ይሄን ርዕዮተ ዓለም በዓለም ላይ ሰምቼም አንብቤም አላቅም። በፊልም አክሽን ራሱ የለም። ፍቅር ሲዝም ትመቸኛለህ። ቅድም ያልኩት ማለት ነው ብዙ ንፍሮች አሉ አንተን ይከተላሉ። ኦይ ሆይ እያሉ የሚከተሉ ነፍ ሰዎች አሉ። ባለው ይሄ ህዝብ ደህና አድርገህ ማለት ነው ሸክሽከው፣ ሌላም ነገር ፍጠርለት። አይታወቅም። ሜቢ እኮ you are perfect we don't know about the truth is ግን በፈጣሪ እናምናለን። ወንድሞቻችን በአላህ ግማሹ በእግዚአብሔር ያምናሉ ማለት በእምነት እየመጣ እንደፈለክ እየተራመድክ ነው ያለው በአሁን ሰዓት ማለት። ዶክትሪንህን እስኪ በቅርብ ጊዜ አሳውቀን ጋይስ። እስኪ ላይክ እና ሰብስክራይብ በማድረግ ማለት ያበረታቱን። እነሆ ስራችን አሁን እንቀጥላለን። እንዲህ አይነት ሪአክሽን ቪዲዮዎችን በየሳምንቱ እንዲደርሰውት ከወዲሁ አሁን ራሱ እየተናገርኩ ማለት ነው። አንዳንዱ
ሰብስክራይብ አድርግ እስኪ፣ ላይክ አድርግ፣ ሼር አድርግ እስኪ። እንደዚህ አይነት ሪአክሽን ቪዲዮዎችን ይዘን እንቀርባለን። እናመሰግናለን ጋይስ። መልካም ስለምፈልገው በቃ ሰክቻለሁ። 2018 የምሰክትበት የምፈምስበት ዓመት ነው። አዲሱን አሁን ደግሞ በእጄ ነው የበላው ማሳያቸው በእጄ እንደዚህ መጀመሪያ እንደዚህ አነሳውና እንደዚህ ቡከት ታረገውና ታያቸዋል። እንደዚህ ትንሽ በጥበጥ ታረገውና ግን አዶናይ ጋር መድረስ አለበት ይሄ ቪዲዮ ሜንሽን አድርጉ በእናታችሁ ሁላችሁ። በቃ እስቲ እኔ ልፈምስ ምን ልፈምስ ምን ችግር አለው? እስቲ አፈምሱ በቃ እኔ የምለው በጣም እንደው በጣም አንዳንድ ጊዜ ማለት ነው በጣም የሚገርመኝና የሚያጅበኝ ነገር ምንድነው፣ በጣም አወቅን የምትሉ ማለት ነው አወቅን የምትሉ ባህልና እሴትን የናቃችሁ ማለት ነው እንዴ ፖ እየተባሉ ኬጆች ምንድነው መማር የሚችሉት? እንዴት ብለው ይማሩ? እንዳንቺ አይነቱ ገልቱ ማለት ነው እንዳንቺ አይነቱ ገልቱ እንዴ ምግብ መብያስ መስሎ አጸያፊ በሆነ ነገር አጸያፊ በሆነ ከለር ማቅረቡ ከዚህ በላይ ውርደት አለ እንዴ? መፈመስ ነው የምፈልገው ይድረስ ለአዶናይ ምናምን። እሺ ፈመሽ እንበል። ከፈመስሽ በኋላ ምን አይነት ቁም ነገር ምን አይነት ኮንተንት ነው አንቺ የሚኖርሽ? ምን አይነት ሐሳብ ይኖርሻል? እስኪ የትኛውን ጭንቅላትሽን ልታሰሪው ነው? ማን ነው ሞዴል የምታደርጊው? አንቺ ልጆች ሞዴል አድርገው የሚነሱት አንቺን ነው። አንቺ ገልቱ ነሽ። ቤታቸው ህጻናቶች እኮ የሚጠቀሙበት ፖፖ ነው። የዚህ አይነቱ ታውቂያለሽ? የዚህ አይነቱ ቤታቸው ልጆች የሚጠቀሙበት ፖፖ ነው። ፖፖ እስኪ ፖ ወይ ፖ እንዴ! ልጄን እንደዚህ እያስተማርኩ ነው ያለሁት። እንደ አንቺ አይነቱ ገልቱና ንፍሮ ደግሞ ምግብ እንደ ፕሌት እንደ ሳህን ምግብ ይዞ ሲበላ ሲመገብ ይታያል። ምንድነው ሰው እንደዚህ ማሳቀቅ? ሰቆቃ ነሽ አንቺ ገልቱ እንዴ! አረ ምን አይነቷ ነች? ከየት ነው የመጣችሁት እናንተ? ንፍሮ ሁሉ ምን አይነቷ ነች? ማነሽ? ማንጠግቦሽ ማለት ነው። ታሽጓል ብለሽ እንደው ከታች የለጠፍሽው ማለት ነው። ታሽጓል ይታሸግልሽ እንደምኞትሽ ማለት ነው። እሽግ ይበልሽ፣ እፍን ይበልሽ። በኋላ ደግሞ አስከፍቱልኝ ብለሽ የሰርጀሪ ምናምን ልታፈላልጊ ነው። ቢያንስ ተፈጥሮን እንኳን ማድነቅና ለተፈጥሮ መታዘዝ ያስፈልጋል። ገልቱ እንዳንቺ አይነቱ ነው እንግዲህ ታሽጓል። ኧረ እባክሽ ወዝ ታሽጓል ብለሽ ማሳየት ምን ይባላል? አንቺ ማፈሪያ። ታሽጓል በተፈጥሮ ክፍት እኮ ነው። የፈጣሪንም ጸጋና የፈጣሪን ስራ ማድነቅ ያስፈልጋል። ታሽጓል ስትይ ጭራሽኑ ድፍን ያለ ይመስላል። ኧረ ምኞት አሁን በእንቺ ከፍ ብላችኋል። በቃ ይሄ እኛ አቴንሽን ለመሳብ ማለት ነው። አቴንሽን ለማግኘት ሲባል ከፍ ብላችኋል ማለት ነው። እንደ ምኞትሽ ያርግልሽ። አቦ እሽግ ይበል።